ካናዳ እስከ 2025 ወደ 1.5 ሚሊዮን የሚደርሱ ስደተኞችን ለመቀበል እቅድ እንዳላት ገለጸች። ሀገሪቱ ይህን እቅድ ያስቀመጠችው የወሊድ ምጣኔ ዝቅተኛ በመሆኑ እንዲሁም ወጣት የሰው ኃይል አናሳ መሆን ለኢኮኖሚያ ስጋት ስለሆነ ነው ተብሏል። ወንድማገኝ አበበ ዝርዝር አለው። በዓለም የኢኮኖሚ ስርዓት ውስጥ በዘርፉ እየሰለጠነና ወጣት የሆነ የሰው ኃይል አስፈላጊነቱ ግልጽ ነው። ሀገራት የሚገጥማቸውን የሰው ኃይል እጥረት ከሌሎች ሀገራት ዜጎችን በመቀበል ሊደርሱ የሚፈልጉበትን የኢኮኖሚ እድገት ያሳካሉ። ካናዳ በዚሁ መንገድ ያለባትን የሰው ኃይል ችግር ለመቅረፍ እየሰራች ትገኛለች። በቅርቡ በወጣ መረጃ የካናዳ መንግስት ወደ 1.5 ሚሊዮን የሚጠጉ ስደተኞችን እስከ 2025 የመቀበል እቅድ እንዳለው ይፋ አድርጓል። ይህም ማለት በየዓመቱ ወደ 500 ሺህ የሚጠጉ ስደተኞች ወደ ካናዳ ይገባሉ ማለት ነው። ካናዳ ስደተኞችን ለመቀበል ያሳየችው ፍላጎት ከአሜሪካና ከእንግሊዝ ጋር ሲነጻጸር በ4 እጥፍ ከፍ ያለ ነው። ካናዳ ይህን ያክል ስደተኞችን ለመቀበል